ጭራሽ ሬሲዝም አለው ብዬ መጥቼ ዘረኝነትን አለው ብዬ መጥቼ የጠበቀኝ በሄሊኮፕተር በአምቡላንስ በፖሊስ ፎርስ that's crazy እግዚአብሔርን እየመጡ አላቃቸውም አያቆኝም obviously ዛሬ ጉዟችንን የምናደርገው ከአውሮፓ ሀገራት በጠቅላላ ዘረኞች ህዝቦች ወዳሉባት ሙስሊምና ጥቁርን አጥብቀው ወደሚጠሉት የፖሊሾች ሀገር ፖላንድ ነው። If you want to come to Poland, you will be killed. ዶክተሮቻችሁን አንፈልግም፣ መሐንዲሶቻችሁንም እንደዛው አንፈልጋቸውም። ለዛ ነው ምንም አሸባሪ ፖላንድ ሀገር ውስጥ የሌለው። የድንግል ማርያም ስዕል አድኖ አለ ከጌታችን መድኃኒታችን ኢየሱስ ክርስቶስ ጋር እንዴት በአበባ አድርገው እንዳስቀመጡት ይት በጣም ግን ያስገረመኝ ነገር ጥቁር ናት። ሰላም ዩቲዩብ እንዴት ናችሁ? ዛሬም እንደተለመደው በሌላ ቪዲዮ ተመልሼ ከች ብያለሁ ከጀርመን ዋና ከተማ በርሊን። ዛሬ እንግዲህ የምገኘው ሊችተንበርግ የሚባለው በርሊን ትሬን ስቴሽን ነው የባቡር ጣቢያ ማለት ነው። ጉዟችንን ወደ ፖላንድ ሀገር ነው የምናደርገው ክራኮቭ ከተማ። አሁን ካለውበት ከበርሊን ወደ ክራኮቭ ፖላንድ የ7 ሰዓት መንገድ ነው በጉዟችን የምናደርገው። እንደነገርኳችሁ በባቡር ነው በትሬን ነው ማለት ነው። ኢትስ ጎና ቢ ፋን 7 ሰዓት ሙሉ በባቡር እንግዲህ ጀስት ኢማጂን። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የዚህ ዩቲዩብ ቻናል ቤተሰብ በመሆን ይቀላቀሉን። ላይክ እና ሼር ማድረግም እንዳይረሳ። 200,000 ልንገባ ስለሆነ ሁላችሁም ሰብስክራይብ እያደረጋችሁ እስኪ 200,000 እስቲ 200,000 ሌትስ ጌት ኢት። ፖላንድ እንግዲህ በጣም ዘረኞች የሚባሉ ሰዎች ናቸው። ጥቁር አይወዱም፣ ስደተኛ አይወዱም፣ ሙስሊም በጣም ነው የሚጠሉት። ኢስላሞፎቢያ ወይም ደግሞ ኢስላሞፎቢክ የሚባል ነገር አለና በየጊዜው ፕሮቴስት እያደረጉ ከዚህ ሀገር ውጡልን እያሉ በጣም ብዙ ጥቁሮችን የሚያሰቃዩ ሙስሊሞችን የሚያሰቃዩ ሰዎች ናቸው። But his career was interrupted after a racist attack left him with a broken arm. Incessant abuse from Polish fans wore him down as well. ጄን ከትምህርት ቤት ለመቀበል ሄጄ ጓደኞቹ አሌክስ አባት ዝንጀሮ መጣ ብለው ሲሳሳቁበት አየሁ። My son was so embarrassed. He was 7 years old. ጀርመኖች እንግዲህ በጣም ዘረኞች ይባላሉ።